እግዚአብሔር አብርሃም ጋር መጣና አንድ ልጅህን ሰዋልኝ አለው። አብርሃምም በመታዘዝ አንድ ልጁን እንጨት አሸክሞ ወደ ሞሪያም ተራራ ይዞት ሄደ። በሞሪያም ተራራም እንጨት ረብርበው ከጨረሱ በኋላ ልጁ ለአብርሃም እንደዚህ አለው፣ አባቴ የመስዋዕቱ በግ ወዴት አለ አለው። አብርሃምም የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። ይህንን ሲናገር አብርሃም በአንድ በኩል እግዚአብሔር የመስዋዕቱን በግ ለአብርሃም አዘጋጅቶለታል፣ በሌላ በኩል ደግሞ ግን የሚመጣውን ራሱ መስዋዕት ሊሆን ያለውን ክርስቶስን የሚተነብይ የሚናገር ትንቢታዊ ቃል ነበር። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ዮሐንስ ኢየሱስ ወደሱ እንደሚመጣስ ባየ ጊዜ እንደዚህ አለ፣ የዓለምን ኃጢአት የሚያስወግድ እነሆ የእግዚአብሔር በግ አለ። አብርሃም አንድ ልጁን ሊሰዋ የወጣበት ስፍራ በሞሪያም ምድር የሞሪያም ተራራ ላይ ነበር። ዘሴም ኢየሱስም ለሰው ልጆች ኃጢአት የሰው ልጅ ኃጢአት ሊያስወግድ የእግዚአብሔር በግ ሆኖ መስዋዕት የሆነበት ስፍራ የሞሪያም ተራራ ላይ ነበር። ስለዚህ እግዚአብሔር ምን አደረገ? ራሱ መስዋዕት በግ ሆኖ ተገለጠ። በዘፍጥረት ምዕራፍ 22 ላይ እግዚአብሔር ምን ይላል ነው ያለው? እግዚአብሔር ያዘጋጃል የመስዋዕቱን በግ። አሁን ግን እግዚአብሔር ራሱ መስዋዕት ሆኖ ስለ ሰው ልጆች ኃጢአት ራሱን በመስቀል ላይ አዋለ። ስለዚህ የመስዋዕቱን በግ እግዚአብሔር በመስቀል ላይ አዘጋጀ። ስለኔ ኃጢአት፣ ስላንተ፣ ስላንቺ ኃጢአት፣ ስለኛ ኃጢአት፣ ስለኛ በደል መተላለፍ ሲል ራሱን እግዚአብሔር መስዋዕት አደረገ።